ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ማለት ነው ፓንኬክ ቁርስ ስሪልኝ ብላይ ልጅቷ ልሰራላት ነውና እንዴት እንደምሰራ ፓንኬክ ላሳያችሁ። ተከታተሉኝ። አንድ ኩባያ ዱቄት አለ፣ አንድ ኩባያ ወተት አለኝ፣ ዘይት አለ፣ ስኳር አለኝ፣ 2 እንቁላል አለ፣ እዚህ ደግሞ ቤኪንግ ፓውደር አለኝ። ተከታተሉ ቤተሰብ ጋይስ። እንቁላሌን ጨምሬያለሁ። ከዛ እንቁላልና ዘይቱን በአንድ ላይ ስኳር አድርጌ በአንድ ላይ ካዋሃርኩ በኋላ ተከታተሉ። እንጨምራለን እንቁላሉ። ከዛ ዘይት ጨምራለሁ። ስኳሩን ጨምርና ይሄን ማለት ነው ለብቻ ያለፋና ከዛ አንድ መላጋ ቤኪንግ ፓውደር ጨምራለሁ። ከዛ ደግሞ ትንሽ ቫኒላ ከዛ ትንሽዬ ቫኒላ ለእንቁላል ሽታው ማለት ነው። በደንብ ከመታወት በኋላ ምን ጨምራለሁ መሰላችሁ? በጣም አትቸዋለሁ። ምን ጨምራለሁ? ወተት ከዛ የነቀቀሉት ዱቄት እጨምርበታለሁ ማለት ነው። ይሄው እንደዚህ ካዋሃርኩት በኋላ ማለት ነው መጨረሻ ላይ አሳያችኋለሁ ማለት ነው። ይሄው ፓንኬካችን እንደምታዩት ቤተሰብ የፓንኬክ መስሪያ ሊኖር ይችላል በሌላ በፈለጋችሁት። እኔ ግን ያው ማለት እንዲፈጥንልኝ ስለፈለኩ ነው በዚህ በመጥበሻ ፓንኬክ ይሰራ እንዳትሉኝ እሺ። የፓንኬክ መስሪያ ራሱን ይቻላል። ይሄው ጋይስ ፓንኬካችን ደረሰ። አሁን እናንተ በምትፈልጉት በኔቱላም ሆነ በሌላ ነገር በምትፈልጉት ሰርታችሁ መብላት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ ቤተሰብ። ከወደዳችሁ ላይክ አድርጉልኝ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉኝ። በሌላ ቪዲዮ እስከምመለስ ሰላም ሁኑልኝ።